ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ይህንን የምትመለከቱት ከጀርባ ያለው ጀበሉ ሩማት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ትእዛዝ እንዳይጥሱ የተናገሩበትና ኻሊድ ያጠቃበት ነው። ትእዛዝ ጥሰው ኻሊድ ያጠቃበት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሰሓቦች የተሸነፏቸው ሽንፈቶች በሙሉ የነቢዩን ትእዛዝ ካለመታዘዝ የመጣ ነው። አላህ ያ አዩሃ ለዚነ አመኑ አጢዑ ላህ ወአጢዑ ረሱል፣ እናንተ ያመናችሁ ሰዎች ወይ አላህን ታዘዙ መልእክተኛውንም ታዘዙ ብሎ አስቀምጧል። አሁንም ባለንበት ህይወት ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ካልታዘዝን ሁሌ እየተሸነፈን እንመጣለን። በግል ህይወታችን፣ ፖለቲካል አቋማችን፣ አጠቃላይ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ካልታዘዝን እየተሸነፈን እንመጣለን። ስለዚህ ይህ ተራራ አላህ ለኛ ያስቀመጠው ትልቅ መስተማሪያ ነው። በዚህ ተራራ ላይ አላህ ያዘዘውን ትእዛዝ የነቢዩን ትእዛዝ ያልተቀበሉ አካላት ጦርነቱ እንዲሸነፉ ሆኗል። በተመሳሳይ ደረጃ እኛም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ትእዛዝ እሺ ያማንል ከሆነ ከተሸናፊዎች እንሆናለን ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።